አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ፋሚሊ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ እስቲ ከኔ ጋር እንዋል ነው ምላችሁ። ከዚህ ጋር ነው የምጀምረው። እንግዲህ ስራ ቦታ እና ሾፕ ምናምን ነው እንግዲህ የጀመርኩት ከቤት ነበረ ለብሼ እንደወጣሁኝ ነውና ምን ልላችሁ ፈልጌ ነው። እኛ ሀገር የሰው ሀገር ስንኖር ምን እንደምንሰራው ሁሉ ማታቁ ብዙዎቻችሁ አላችሁ። ጥሩም ይሁን መጥፎም ይሁን ያው እኛ እንሰራለን እና ዛሬ እስቲ ከኔ ጋር ቀኑ ሙሉ እንድትውሉ ነው የፈለግኩኝ። መጀመሪያ ከቤት ነው የወጣሁኝ። በባስ ነው እዚህ ጋር የወረድኩኝ። ወደ ስራዬ ቦታ እየሄድኩኝ ነው ያለሁትና በቅድሚያ በጣም ነው ማመሰግናችሁ። ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አሁንም እያደረጋችሁ ሰፖርት አድርጉኝ እላችኋለሁኝ። እንግዲህ ወደ ስራ እየሄድኩኝ እዚህ ጋር በአፋን ኦሮሞ ነበር እያወራሁት ያለሁት፣ ምክንያቱም አማርኛ ተከታዮችም ስላሉ በአማርኛ ደግሞ ደግሜ መስራት ስላለብኝ ነው። በዛኛው አካውንት በኦሮምኛ ሰርቼ ፖስት አድርጌ ነበረ፣ በአማርኛ ደግሞ ለእናንተ መስራት አለብኝ ብዬ ነው እንግዲህ አጠገቡ እያደረግኩኝ ያለሁት። በጣም እንትኑ ንፋስም ነበረ ትንሽ፣ ግን አይበርድም። ወደዛ እየሄድኩኝ እያለሁኝ እና እያወራሁኝ ነው እያልኩኝ ምን ለማለት ፈልጌ ነው። ያው እኛ የሰው ሀገር ያለን ሰዓት ብዙ ጥሩ ስራም አለ፣ መጥፎ ስራም አለ፣ ከባድም ይሆናል፣ ቀለል ያለም ይሆናል። አንዳንዴ ደግሞ እኔ ዊንተር ነበር ምሰራው እዛ ክሊኒንግ አለው፣ ማስተንግዶም አለው፣ ሁሉንም ነገር ማኔጅ አድርጌ ነበር ምሰራው። ክሊኒንግም አደርጋለሁ፣ ከስተመረንም አስተናግዳለሁ። በጣም ይከብደኝ ነበረ ለራሴ፣ ምክንያት ትንሽ ኳይት ነው ቤቱ፣ ግን ደግሞ ሁሉንም ስራ የሶስት ሰው ስራ ነበር እዛ ምሰራው። ለ10 ሰዓት ነበር ምሰራው። በጣም ይከብደኛል፣ በጣም ይደክመኛል። ነገር ግን ሰዎቹ በጣም ጥሩ ናቸው። በጣም ካይንድ የሆኑ ሰዎች ስለሆኑ እኔ የምሰራውን ስራ በጣም ስለሚወዱልኝ በጣም ደስ ብሎኝ ነው የምሰራው። ከባድም ቢሆን ከሰው ጋር እዛ ከኦነሩ ጋር ወይ ደግሞ ከባለቤቱ ጋር ከተስማማችሁ ምንም አይመስላችሁም ስራ። እኔ ማለት የምፈልገው ራሳችሁን አለመጉዳት። ምክንያቱም የፈለግሽ ነገር ወይ የፈለጋችሁ ነገር ብታደርጉላችሁ እነሱ ስራቸውን እንጂ ያንቺን ጉዳት ያንቺን እንትን የራሳችሁን ምን ያህል እንደምትጎዱላችሁ አያውቁም። እና በተቻለ መጠን በተለይ አረብ ሀገር ያላችሁ ሰዎች ራሳችሁን እየጠበቃችሁ ራሳችሁን እየተጠነቀቃችሁ ብትሰሩ በጣም እየተመረጠ ይሆናል። ምክንያቱም እኔ አሁን ፈልጌ ነው እንጂ እየሰራሁኝ ያለሁት፣ ያስገደደኝ ደግሞ ተገድጄ አይደለም። እዛ አሁን ለምሳሌ ኮንትራት የመጣችሁ መስራት አለባችሁ ግድ ነው ብላችሁ ነው የምትሰሩት። እኔ አሁን ፈልጌው ማለት ተጨማሪ እንትን ስለምፈልግ የነሱ ሌላ ኖርማል ስራ ከሰራሁኝ ደግሞ ለልጆቼ አይመቸኝም እና እንደ በራሪ ነገር ስለምሰራ ወዲጄው ነበር ምሰራው። እነሱ ሰዎችም ደግሞ ጥሩ ሰዎች እስከሆኑ ድረስ መስራት ይጠበቅብኛል ብዬ ነው እየሰራሁኝ የነበረው። እዚህ ጋር ይኸው ከስተመር መጥቶልኝ ነው ቡና እያፈላሁላቸው የነበረው። እኔ ወደ ሌላ ወሬን የገባሁት ቅድም እንዲያያችሁ ኩናፋ ኦርደር ነበረ። ኩናፋ ሰርቼ የላቸው አቅርቤ ያለው። እዚህ ጋር ደግሞ ቴካዌ ላቴ ነበር ያዘዙኝ። ቴካዌ ላቴም እየሰራሁላቸው ነው። ከዛ በኋላ ነው እንግዲህ እዚህ ጋር ይኸው ላቴ እንደዚህ አይነት ነው የሆነው። አንዱ ቴካዌ ነበረ። ከዛ ደግሞ እዚህ ጋር ኩናፋ እንዳልኳችሁ፣ ኩናፋ ማለት እንደ ጣፋጭ ነገር ነው። አረብ ሀገር ያላችሁ ታውቃላችሁ። ኩናፋ አብስዬ ሴራፑን ከላይ ጨምሬላቸው ለከስተመር 2 ኩናፋ ነበር ኦርደር ያደረጉት። እሱን ደግሞ ለነሱ ሰጠሁኝ እላቸዋለሁ። ኩናፋ ይሄን ይመስል ነበረ። 2 ኩናፋ በውስጡ ቺዝ ኩናፋ ነው። ይሄ ኖርማል ኩናፋ ቺዝ ኩናፋ ነው። እዚህ ጋር ደግሞ በቅላዋ አዘው ነበረ፣ እሱን ጨመርኩላቸው። እዚህ ጋር ደግሞ ፍሬሽ ሀባብ ጁስ ነበር የፈለጉት። እዚህ ጋርም ከስተመር ነበር የመጣልኝ። እስካሁን እያያችሁት ያለ አጋዥ አላያችሁ ማለት አጠገቤ ሰው የለም። ሁሉንም ነገር እኔ ነኝ ያደረኩት እያልኳችሁ ነው እንዳያችሁት። ግን የፈለገ ነገር ብትሰሩ ይሄን ሰራች የሚሉ ሰዎች የሉም። እነሱ የራሳቸውን ስራ ብቻ ነው እንትን የሚያውቁትኛ። እና ኳይትም ስለነበረ አጠገብ ሌላ ጨመርም አልነበረም። ግን እንደ ሌላ ሰዎች ቢሆኑ የሌላ ዜጎች ቢሆኑ ጨምሩ ነበር የሚሉት። ሌላ ሰው አጠገቤ አድርግ ነበር ምለው። እኔ ግን ለራሴ ነው ሁሉንም ነገር ማኔጅ ነበር ማደርገው። እዚህ ጋር ይኸው 2 ፍሬሽ ሀባብ ጁስ ነበር የፈለጉት። እነሱን ደግሞ ይሄንን ለነሱ እየሰጠሁኝ ነበረ። በተለይ
በሶስት ነበር የምንሰራው። እዚህ ጋር ሚልክ ኬክ ነበር የሰራሁት። አሰራሩን ደግሞ በሌላ ቪዲዮ አሳያቸዋለሁኝ። የጨረስኩትን ነው ከላይ እንደዚህ የነሰነስኩት። ሚልክ ኬክ ፒስታሹ ሚልክ ኬክ ነበር የሰራሁት እዚህ ጋር እና ይሄን ይመስል ነበረ። እዚህ ጋር ስጠርግም ስወለውል ምናምን አልቀረስኩኝም፣ ቪዲዮ ይረዝምብኛል ብዬ ነው። ከዛ እንደዛ እያደረግኩኝ አሁን ደግሞ ምንድን ይመጣልኝ 2 ኦርደር ሚልክ ሼክ ነበረ። 2 ኦርደር ሚልክ ሼክም ዛሬው ነበር። ኳይት ነው እያልኳችሁ የዚህን ቀን ቢዚ ነበረ እና ያው ቶሎ ቶሎ ብዬ ሚልክ ሼክ የሰራሁላቸው እያያችሁት ነው። ይሄን ይመስል ነበረ። ቶሎ ቶሎ ብዬ ለነሱ ለመስጠት ፍጥንጥን እያደረኩ ነበረ። ከላይ ደግሞ ዊፕ ክሬም ነው የጨመርኩኝ ዲዛይን ለማድረግ የፈለኩት። ብቻዬን ነኝ አልኳችሁ፣ ብቻዬን ነኝ። ከዚህ በላይ ማሳመር አልችልም፣ ግን አደረግኩኝ። ወላሂ እውነት ለመናገር ቤቱ በጣም ትልቅ ነው አልኳችሁ። መሬቱ እወለውላለሁ፣ ከስተመር አስተናግዳለሁ፣ ጠዋት እጠርጋለሁ፣ ቡና አደርጋለሁ። ይሄን ያያችሁትን ሁሉ ነገር ማለት ነው። ቱርክ ኮፊ፣ ቱርክሽ ቲ፣ ቱርክሽ ኮፊ ቢፈልጉ እና ይሄን ሁሉ ነበር ማድረገው እነሱ ያላቸውን በሙሉ እና ቤት ገባሁኝ። ቤት ስገባ ይኸው ሾፒንግ አድርጌ ነበረ፣ አላሳየኋችሁም። ኦርደርም ነበረ፣ ኦርደርም ወስጄ ሾፒንግ አድርጌ ቤት ገብቼ እየከፋፈትኩት ነበረ። ይሄን መንቆርቆሪያ ወድጄዋለሁኝ፣ ትልቅ ነው ለእንግዳ ለቡና ለሻይ ይሆናል ብዬ። ይቺ ዱቄት በጣም አሪፍ ዱቄት ነች፣ ለኬክ በጣም የሚመች ነው። ቅድም የሰራሁት ኬክ ራሱ በሱ ነበረ። ድክም ብዬ ያለውኝ ይሆን ይህን ዚጋ ጃኬቴን አውልቄ ነው ቶሎ ቶሎ ብዬ ለማድረግ ለማሳየትም እየሞከርኩኝ ነበረ። በተቻለ መጠን እንደዚህ ነበረ የምውለው። ከዛ ውዬ ደግሞ ስገባ ቤት እሰራለሁ፣ ቤትም እራት እሰራለሁኝ። እራት ካለ ይሆናል፣ ግን ቤትም ገብቼ የምሰራበት ሰዓት አለ። ገብቼም አልተኛም። 10 ሰዓት እዛ ሰርቼ ቤት ገብቼ ደግሞ 2 ሰዓት ወይ ኩሽና እቆማለሁኝ፣ ወይ ኩሽና ውስጥ ማድረግ አለብኝ። ምክንያቱም ቢዚ እናት ነኝ ያልኳችሁ። ስለዚህ እናንተ ደግሞ እስቲ ምን ይመስላችኋል? ምንድን ነው እየሰራችሁ የምትውሉት? በተለይ አውሮፓ ሀገር ያላችሁ ሰዎች እስቲ እንደኔ አሳዩኝ ነው የምላችሁ። በጣም ቢዚ ነው። እኔ አረብ ሀገር ያላችሁ ሰዎች ወላሂ ይችላችኋል። በጣም ከባድ ስራ እንደሆነ አውቃለሁኝ። በተለይ አረብ ቤት ከሰራችሁ። እኔ አረብ ቤት ስለምሰራ እነሱንም አስተናግዳለሁ። እነሱም ሲመጡ እነሱንም ቁርስ ደግሞ እሰራላቸዋለሁኝ እና በጣም ይከብዳል ለማለት ነው። እስቲ ከባድም እስቲ እንዴት ነው አስተያየት ስጡኝ፣ ኮሜንት አድርጉ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሌላ ቪዲዮ እንዳሳያችሁ እኔ አልደብቅም ምን እንደሰራውን። ኩሽናም ስጠርግ፣ ሽንት ቤት ስጠርግ፣ ሁሉ ነገር ሳደርግ አሳያችኋለሁ እላችኋለኝ። ምክንያቱም ስራ ክቡር ነውና እኔ መስራት ኖርማል ስራ መስራት እችላለሁ፣ ግን የፈለኩኝ ሰዓት መስራት የፈለኩኝ ሰዓት መተው ስለማልችል ነው። ልጆች ስላሉኝ እኔ ደግሞ የተለያየ ሰዓት መስራት ስለምፈልግ ነው። ስላያችሁ ያመሰግናለሁ። ቴንክ ዩ ሶ ማች ሀቭ ጉድ ዴይ ነው የምላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አመሰግናለሁ። እንዳትረሱ እንግዲህ ሰፖርት አድርጉኝ። ባይ